ብዙ ጊዜ ሰዎች ከኛ ጋራ ንግግርን ለማድረግ ከሚጣሏቸው ምክንያቶች መካከል አምስቱን ልንገራችሁ። አንደኛ ሰው በሚያወራበት ሰዓት ወይንም ንግግርን በሚያደርግበት ሰዓት ጣልቃ እየገቡ ማቋረጥ። በእርግጥ ብዙዎቻችን ሀሳባችንን ለመግለጽ የምንጓጓበት ቅስፈት አለ። ነገር ግን በትዕግስት መጠበቅና የኛ ተራ ሲደርስ ደግሞ ሀሳባችንን መስጠቱ መልካም ነው። ንግግርን ማቋረጥ አንደኛ ሀሳባቸውን እየተረዳ እንዳልሆነና ዲስሪስፔክት እያደረግናቸው እንደሆን እንዲያስቡ ያደርጋል። ሁለተኛ ነገር ደግሞ ስለራሳችን ብቻ ማውራት፣ እኔ እንዲህ ነኝ እንዲያ ነኝ ብሎ ስለራስ ብቻ ማውራት ራሳችንን እንደምንወድ ተደርጎ እንዲታሰብ ያደርጋል። ሶስተኛ ነገር ስልክን አብዝቶ መጠቀም። በሶሻል በማህበራዊ ግንኙነት ሰዓት ስልካችን ጋር መጣበቅ ሌሎችን ሰዎች ለኛ አስፈላጊ እንዳልሆኑ አድርጎ እንዲያስቡ ያደርጋቸዋል ማለት ነው። አራተኛ ነገር አብዝቶ ማማረር። አሉታዊ ሀሳቦች በነገራችሁ ላይ ሌሎችን ሰዎች ስሜታቸውን ይገላል ማለት ነው። ስለዚህ ሁልጊዜ ችግርን ማውራት፣ ሁልጊዜ ማማረር፣ ምሬትን የሚያበዛ ሰው ጋር ማንም ሰው ቁጭ ብሎ ማውራት ምቾት አይሰማውም፣ ቶሎ ትሰለቻላችሁ። አምስተኛ ነገር ደግሞ ሁሌም ተጨቃጫቂ መሆን። የሆነ ሀሳብ ሲነሳ፣ የሆነ ርዕስ ሲነሳ በዛ ነገር እኔ ብቻ ነኝ ትክክል ብሎ ሁሌ የመወያየት ነገር ሳይሆን የክርክር ወይም የጭቅጭቅ ሀሳብ ማስመሰል። በእርግጥ ጤናማ የሆነ ክርክር መልካም ነው። ነገር ግን ሁለቱም ሰዎች የተለያየ ሀሳብ ካላቸው በንግግራቸው መሀል ሀሳባቸውን የሚያስቀይር ነገር ከሌለ የተለያየ ሀሳባቸውን ይዘው ለየግላቸው መለያየቱ በሰላም ያ መልካም ነው ብዬ አስባለሁ። ስለዚህ እነዚህ ነገሮችን ካስተካከለን አንደኛ በሰው ዘንድ ተወዳጅና ተደማጭ እንድንሆን ያደርገናል ማለት ነው።